ሰላም እንደምናላችሁ ውድ የፕሮግራማችን ተከታታዮች፣ ዛሬ የምናወራው ስለ ሊቨርፑልና በአሁኑ ሰዓት ያጋጠማቸው ስላለው የውጤት ቀውስ ነው። ሊቨርፑል በአሁኑ ሰዓት በጣም ከፍተኛ ሁኔታ ችግር ላይ ያለ ቡድን ይመስላል። ከኤፍኤ ካፕ 4-0 በመሸነፍ በማንቸስተር ሲቲ ተሰናብቷል። ከዛም በተጨማሪ በፕሪሚየር ሊጉ ለቻምፒየንስ ሊግ ለማለፍ የሚያደርገው ጉዞ እጅጉን ትልቅ ፈተና እየገጠመው ይገኛል። ከአስቶን ቪላ፣ ቼልሲ እንደዚሁም ደግሞ ከፍ ብሎ ከሚገኘው ማንቸስተር ዩናይትድ ከበድ ያለ ፍክክር እንደሚጠብቀው እንደዚሁ ማሰብ ይቻላል። ከዛ በተጨማሪ ደግሞ በቻምፒየንስ ሊግ ፒኤስጂን ይገጥማሉ። ፒኤስጂ ደግሞ ጠንካራ ተፎካካሪ ነው። የአምና የቻምፒየንስ ሊግ አሸናፊ ነው። ከባድ የሆነ ፍክክር ከቼልሲ እንደሚጠብቀው ማሰብ ይቻላል። ባለፈው ዙር ደግሞ ፒኤስጂ ቼልሲን ከፍተኛ በሆነ ውጤት ነው ማሸነፍ የቻሉት። 8-2 በሆነ ድምር ውጤት አሸንፈው ነው ወደዚህኛው ዙር የደረሱትና ከዛ አንጻር ከባድ ፍክክር እንደሚጠብቃቸው ማሰብ ይቻላል። በአሁኑ ሰዓት አርነ ስሎት ላይ ከፍተኛ ጥያቄዎች እየተነሱ ነው የሚገኙት። አርነ ስሎት ትክክለኛው አሰልጣኝ ናቸው ወይ የሚሉ በስተዋል። ለሊቨርፑል ቀጣይ እመርታ የሚያዋጡ ሰዎች ናቸው ወይ የሚሉ ጥያቄዎች በርካታ ሆነው እየተሰሙ ይገኛሉ። ባለፈው የውድድር ዘመን በመጀመሪያ ውድድር ዘመናቸው ማለት ነው አርነ ስሎት የፕሪሚየር ሊጉን ዋንጫ ከሊቨርፑል ጋር ከፍ አድርገው አንስተው ነበር። ዘንድሮ ግን ይህንን መድገም አልቻሉም፣ ወይም ደግሞ ጥሩ እንቅስቃሴያቸው መቀጠል አልቻለም። በክረምቱ የዝውውር መስኮት እንደ ሁጎ ኤኪቲኬ፣ አሌክሳንደር አይሳክ፣ ፍሎሪያን ቨርትስ የመሳሰሉ ጠንካራና ጥሩ ብቃት ላይ የነበሩ ውድ ተጫዋቾችን ማስፈረም ቢችሉ፣ ነገር ግን እነዛ ተጫዋቾች ቡድን ላይ መጨመራቸው በሜዳ ላይ ያን ያህል ለውጥን አላሳየም። ስለዚህ ከፍተኛ የሆነ ተቃውሞ እየደረሰባቸው ይገኛል። ከመሐመድ ሳላ ጋር ተያይዞም የተነሳው አለመግባባት እንደዚሁ ብዙ ተቃውሞችን ካስነሱ ጉዳዮች መካከል አንደኛው ነው። መሐመድ ሳላ ጋር አለመግባባታቸው ለሳምንታት ቡድን ውስጥ ውዝግብ ሲፈጥር ቆይቶ ነበረ። አለመግባባቱ ደግሞ በኋላ ላይ ስፒልኦቨር አድርጎ ወይም ደግሞ ተንሰራፍቶ በጣም ከፍተኛ የሆነ የደጋፊዎች መካከል መከፋፈልን ፈጥሮ ነበር። አሁን ሁኔታዎች የረገቡ ይመስላሉ። መሐመድ ሳላም በቀጣይ በሊቨርፑል እንደማይቆይና በውድድሩ ዘመን ማብቂያ ላይ እንደሚሰናበት ክለቡን ተናግሯል። ስለዚህ በሁለቱ ያለው ነገር በተወሰነ መንገድ የረገበ ቢመስልም፣ ነገር ግን ቡድኑ ላይ ያሳደረው ጫና እስካሁን እየተመለከት ነው እንገኛለን። በርካቶች ዣቢ አሎንሶ ቀጣዩ የሊቨርፑል አሰልጣኝ እንዲሆን እየተመኙ ይገኛሉ። ስለዚህ ቁጥራቸው ቀላል የሚባሉ አይደሉም እንደዚህ የሚያስቡ ሰዎች። ባለፈው በማንቸስተር ሲቲ በተሸነፉበት ወቅትም በጠዋቱ ይሰናበታሉ የሚሉ ዜማዎች ከማንቸስተር ሲቲ ደጋፊዎች ሲሰማ ነበረ። በተለይ ሊቨርፑል በአሁኑ ሰዓት በተከላካይ መስመር ላይ ያለው ክፍተት በጣም ጎልቶ እየታየ ነው የሚገኘው። የቫንዳይክና የኮናቴ ጥምረት ጠንካራ መሆን አልቻለም። በፉልባክ ደረጃም ቡድኑ ጠንካራ እንቅስቃሴን ማድረግ አልቻለም። በቀኝ መስመር ላይ ለምሳሌ ኮነር ብራድሊ በተደጋጋሚ ጉዳት ስላጋጠመው እየተሰለፈ አይደለም። ጀረሚ ፍሪምፖንግም እንደዚሁ በክረምቱ የዝውውር መስኮት ቡድኑን ቢቀላቀልም እየተሰለፈ ያልሆነ ተጫዋች ነው። ከዛ በተጨማሪ ደግሞ በግራ መስመር ላይ ኬርኬዝ ያን ያህል በቦርንማውዝ ያሳየውን ድንቅ ብቃት በሊቨርፑል መድገም ሲያዳግተው እየተመለከትን እንገኛለን እና እነዚህ ግዢዎች ጥያቄ የሚፈጥሩባቸው ሁኔታዎች በጣም ሰፊ ሆነው ይገኛሉ። ከቀዳሚው ጨዋታ በፊት ጄሚ ካራገር ለቴሌግራፍ በጻፈው አምድ ላይ የተናገረው አንድ ነገር ቢኖር ምንድነው፣ ሊቨርፑል በዘንድሮ የውድድር ዘመን እነዚህ ወሳኞቹ ምዕራፎች በጣም የአርነ ስሎትን እንደዚሁም ደግሞ የቡድኑን ሁኔታ ይወስናሉ በማለት ተናግሮ ነበረ። በተለይም የኤፍኤ ካፑን የሩብ ፍጻሜ ጨዋታና እንደዚሁም ደግሞ በቀጣይ ደግሞ በቻምፒየንስ ሊግ የሚገጥማቸውን ሌላ ሩብ ፍጻሜ በጣም ወሳኝ ጨዋታዎች በማለት ተናግሮ ነበር። ከአንደኛው የሩብ ፍጻሜ እንግዲህ ወድቀዋል ማለት ነው። ቀሪው ደግሞ የፒኤስጂው ነው። እነዚህ ሁለቱ የሚበላሹ ከሆነ የውድድር ዘመኑ ትልቅ ጥያቄ ውስጥ የሚወድቅ ይሆናል ማለት ነው። አርነ ስሎትም ከፍተኛ የሆነ ጫና ላይ እየወደቁ ይገኛሉ። ከጨዋታው መልስ አንድ ጋዜጠኛ የጠየቃቸው ጥያቄ ነበረ። በዚህ ወቅቱ ምን ነበር ያላቸው? ቤዚክ የሚባሉ መሰረታዊ የሚባሉ ነገሮችን ተጫዋቾቻችሁ እየሰሩ አይደለም፣ ስለዚህ በዛ ምክንያት እየተሸነፋችሁ ትገኛላችሁ በማለት ጥያቄን አቅርቦላቸው ነበረ። እሳቸውም በተወሰነ ደረጃ እንደሚስማሙ ተናግረዋል። በተወሰነ ደረጃ ጨዋታዎች ላይ መሮጥ ያለብንን ሩጫ ስላልሮጥን፣ ማሸነፍ ያለብንን ኳሶች ስላላሸነፍን ግቦች ተቆጥረውብናል፣ ነገር ግን ያ ሁሌ የሚከሰት ነገር አይደለም በማለት ተናግረዋል። እንግዲህ በቀጣይ
ሊቨርፑል ሁኔታዎችን አሻሽሎ ውጤቱን ማሻሻል ይችላል የሚለው ነገር በውጉት የሚጠበቅ ይሆናል። እናንተስ ምን ታስባላችሁ? ስለ ሊቨርፑልና ስለ አሁኑ አቋሙ ሐሳባችሁን በኮሜንት ሴክሽን እንድታጋሩኝ ጋብዛችኋለሁ። ከፒኤስጂ ጋር የሚያደርጉትን ጨዋታ በምን አይነት ሁኔታ ያጠናቅቃሉ ብላችሁ ታስባላችሁ? እሱንም አጋሩኝ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረግ አትርሱ። ቴንክ ዩ